እንዴት ናችሁ? ዛሬ በጣም ለየት ያለ ነገር ነው የምነግራችሁ። ኦልሞስት ለኤጀንሲዎች ምንም አይነት ስልጠና አዘጋጅቼ አላቅም ነበረ። አሁን ግን አዘጋጅቼላችኋለሁ። ስለዚህ አብረን እንዴት ነው ኤጀንሲያችንን መስራት የምንችለው የሚለውን ነገር አብረን እንመለከታለን። አብራችሁ ነው። እሺ፣ አሁን እንጀምራለን። ቀጥታ ወደ አፕሊኬሽኑ ነው የምንገባ የሚሆነው። እንግዲህ ኤጀንሲ ስንሆን የመጀመሪያው ስራ ትልቁ ስራ ያለው ኤጀንሲ ውስጥ ነው። ኤጀንሲ ውስጥ ነው ማይ ኤጀንሲ የሚለውን እንጫናለን ማለት ነው። ኤጀንሲ የሚለውን እንጫናለን። ሰው እያንዳንዱን ነገር በዚህ አይነት መልኩ ያመጣልናል። አፕሊኬሽኑ በዚህ አይነት መልኩ ያመጣልናል። እዚህ ጋር የምንመለከተው ነገር ሁሉም ኤጀንሲያችን ውስጥ ያሉ ሰዎች የሚመለከቱት አብዛኛው ነገር ማለት ነው። በተለይ ከዚህ መልስ ያለው ሙሉ ከኤጀንሲያችን ውስጥ ያሉ ሰዎች ያዩታል። ይህንን ሙሉ ነገር ይህን ከዚህ ጋር ጀምሮ ያለውን ነገር ኤጀንሲያችን ውስጥ ያሉ ሰዎች በሙሉ የሚመለከቱት ነው። ይሄ ደግሞ እንደ ራሳቸው ይለያያል፣ እንደየግላቸው ይሄ ደግሞ የሚለያይ ነው። በዚህ አይነት መልኩ ይመለከቱታል ማለት ነው። የትኞቹም ሰዎች በዚህ አይነት መልኩ ኤጀንሲ ውስጥ ያለውን ነገር ማየት ይችላሉ ማለት ነው። ሶ ቀጥሎ የምናደርገው ምንድን ነው? ወደ አፕሊኬሽኑ እንገባለን። በመቀጠል ወደ አፕሊኬሽኑ ቀጥታ እንገባለን። ኤጀንሲ ዳሽቦርድ ላይ ማለት ነው። ዋናው ነጥብ ያለው እዚህ ላይ ነው። ኤጀንሲ ዳሽቦርድ ላይ ስንገባ ብዙ ነገር የምናገኘው ሰው ከላይ ያሳየናል። ምናገኘን ቤት ነው የሚለውን ነገር እንደገና ደግሞ እዚች ጋና ሞር ዲቴሏን ብታዩት ሙሉ ነገሩ ያመጣላችኋል። እንዴት ነው ዲ ላይ ስንሆን፣ ሲ ላይ ስንሆን፣ ቢ ላይ ስንሆን፣ ኤ ላይ ስንሆን እያንዳንዷን ነገር በዚህ አይነት መልኩ ያሳየናል። ዛሬ ያገኘነውን እዚች ጋር እንደምትመለከቱት ማለት ነው ዛሬ ያገኘነው ምን ያህል ነው የሚለውን ነገር እዚች ጋር ያሳያል። ሰብ ኤጀንሲያችንም ምን ያህል አገኘ የሚለው ከላይ ያለው የሆስት ነው፣ ከስር ያለው ደግሞ እንደ ሰብ ኤጀንሲ ነው። ላስት 30 ደይም ላይ ያለውን ነገር ያሳያል። ዋናው ነጥብ ግን እዚች ጋር ነው ያለው። ዋናው ነጥብ ያለው እዚች ጋር ነው ያለው። ከስራውን አፕዴቱ ላይ የተጨመረ ነገር ማይ ኢንካም የሚለው የራሳችን ኢንካም የምናይበት ነው። ኤጀንሲ ሜምበሮች ኢንካም የሚለው ጋር ሜምበርስ ኢንካም የሚለው ጋር ስንመጣ ግን እያንዳንዱን ኤጀንሲያችን ውስጥ ያሉ ሆስቶችን ኢንካም ሙሉ ይዘረዝርልናል ማለት አሴ ሆስት ያሉትን። ከዛ በኋላ ደግሞ ሰብ ኤጀንሲ ኢንካም ብሎ ደግሞ ከኛ ስር ያሉ ኤጀንሲዎች ያላቸው ኢንካም ምን ያህል ነው የሚለውን ነገር ኢንካም ደረጃ ነው የሚያስቀምጣቸው። እሱን በትክክል እዚች ጋር እንደምታዩት ያስቀምጥልናል ማለት ይሄ አዲሱ ፊውቸር ነው። ሌላኛው ነገር ደግሞ ከስር የምንመለከተው ሰዎችን ኢንቫይት ማድረግ እንችላለን። በሆስት በፎን ሰዎችን ኢንቫይት ማድረግ እንችላለን። እዚች ጋር እንደምትመለከቱት ማለት ነው። በፎን ቅድም ያልኳቸው ይሄ ነው። የኤጀንሲውን የምትመለከቱበት ቦታ የራሳችሁን ኢንካም እዚች ጋር የምትመለከቱ የሚሆነው። ከዛ ባለፈ ዋናው ነጥብ እዚህ ጋር ያለው ሰዎችን ኢንቫይት ማድረግ ትችላለች። ለምሳሌ ምንም ሆስት ከሌላቸው ኤጀንሲ ከሌላቸው እዚች ጋር መታችሁ ሆስት ኢንቫይት አይዲ የሚለው ስር አይዲያቸውን አምታችሁ በማስገባት ሰርች ስታደርጉ ቀጥታ እነዚህ ሰዎች መጋበዝ ትችላላችሁ። ለምሳሌ የሚሞክሩ ዝም ብለን ሆስት ኢንቪቴሽን አይዲ የሚለው ላይ አንድ ዝም ብሎ አይዲ እንፍጠር እስቲ። ሰርች ስትሉት ዩሲ ያመጣል ማለት ነው። ይሄ በምሳሌ ነው። ዩሲ እንደዚህ ያመጣል። ከዛ ኦፕን የሚለውን ኦኬ የሚለውን ስትነኩት እኔም አሁን ልንካው ማን ቀደም ይዳላቅ ስንነካው ምን ይመጣል? ሰክሰስፉሊ ያ ሰው ጋር አክሰፕት በል ብሎ ይመጣለታል ማለት ነው። አክሰፕት በል ብሎ ይመጣለታል። በነገራችን ላይ አሁን የነካሁት ቁጥር ከኔ አንድ ቁጥር ዝቅ የሚል ነውና የሚገርም ነው። አልገባም ማለት ነው ሰውየው እስካሁን ድረስ ኤጀንሲ ውስጥ። ሶ ሌላኛው ነጥብ ደግሞ ሰብ ኤጀንሲ ኢንቫይት ሊንክ ነው። እዚች ጋር ሆስት ኢንቫይት ሊንክን ከላክን ለሰዎች እዚህ ጋር በደንብ ተረዱ። ይህን ከላክን ለሰዎች ቀጥታ ሰዎቹ እኛ ውስጥ ነው የሚገቡት። ይህንን ኮፒ አድርገን ለሰዎች ሄደን ብንልክላቸው ቀጥታ እኛ ውስጥ ነው የሚገቡት። ምክንያቱም ስንልክላቸው ኢንቪቴሽኑ ያስበዋል፣ ግን ይከፍላሉ ወይ ራሱን የቻለ ጥያቄ ነው። ግን እነዚህ ሰዎች እንደገቡ በእኛ አይዲ ሲገቡ የፊት ማረጋገጫ ይጠይቃቸውና እኛ ውስጥ ፖስት አድርጎ ይመዘግባቸዋል። ስለዚህ እንደ ኤጀንሲ ይህንን ብንልክ
እኔ ሪኮመንድ አደርጋለሁ አሁን ላይ ለመላክም ስለሚቀል ማለት ነው። ሌላኛው ሰብ ኤጀንሲ ኢንቫይት ሊንክ ነው። የኛው ደግሞ እኛ ውስጥ ቀጥታ ኤጀንሲ ሆኖ እንዲገቡ የሚያደርግ ነው። ሌላኛው ሰብ ኤጀንሲ አይዲ ነው። ይሄኛው ደግሞ ይህንን ስንልክላቸው ቀጥታ ሰዎቹ ፎርሙ ይመጣላቸዋል፣ ይሞሉታል። ይህንን የምንጠቀመው ባይናንስ ካላቸው። ባይናንስ ከሌላቸው ግን እነዚህ ሰዎች ባይናንስ ከሌላቸው ምን እናደርጋለን? በፎርም አድሚኖች ጋር ተልኮ ይመዘግባል። ባይናንስ ካላቸው ፎርሙን እንልክላቸውና ቀጥታ ኢንቫይት አድርገን በአይዲያቸው ኦኬ ብለው ይሞሉታል። ሆስት ኢንቫይት አይዲ ደግሞ ይሄ ለሆስቶች ስንልክላቸው ይቺ ቅድም የላኩለት አንፕሮሰስድ ብሏል። ዩሲ ስለዚህ አክሰፕት ሲሉት ግን አግሪ ብሎ ያስቀምጥልናል ማለት ነው። ይህ ነው ኮንታክት ኦፊሻል ብሎ ደግሞ አስቀምጦልናል። ይሄ አዲስ የተጨመረ ነው። ዋትሳፕ ላይ ይህንን ሰው አገኙት፣ ዋትሳፕ ላይ አገኙት። ዋትሳፕ ላይ አግኝታችሁ ኮሚኒኬት አድርጉት። የምትፈልጉትን ጥያቄዎች ይመልሳላችኋል። ዋትሳፕ ግሩፕም አለ። ስለዚህ እንደ አጠቃላይ ከኤጀንሲ ጋር ተያይዞ ያለው የምንሰራው ስራ ይህንን ይመስላል። ጥያቄዎች ካላችሁ አውሩኝ፣ እንነጋገር። የኤክስቼንጅ ላይ የሚቸግራችሁ ከሆነ ሁሌም 12 ሰዓት ላይ አለ ኤክስቼንጅ። እኔ ቤት ላይ ልጆቻችሁን ይዛችሁ መታችሁ ኤክስቼንጅ ማድረግ ይችላሉ። ከ20 ሺህ በላይ ዳይመንድ ያላቸው በሙሉ ኤክስቼንጅ ማድረግ እንችላለን። ሌቭል 3 ሲደርሱ ኤክስቼንጅ ማድረግ ስለሚችሉ ያንን እኔ ቤት መታችሁ ማድረግ ትችላላችሁ። ይሄ ነው የሚኖረው ነገር። ለሁላችሁም ትልቅ አክብሮት አለኝ። ይህንን ስራ በደንብ ጀግረን እንስራ። ኤጀንቶች በመሆናችሁ በመወሰናችሁ ለእናንተ ትልቅ አክብሮት አለኝ። ሰላም ሆኖልኝ